የኔ ያላችሁት ያፈቀራችሁት መቼም አይተወኝም ያላችሁት ሰው ድንገት ተቀይሮ ሌላ ሰው ሆነባችሁ አይደል? አላመናችሁ። እመኑ። ሰዎች ዛሬ ላይ ባላቸው ማንነት ላይ ቀጥሉ ይችላሉ። ዛሬ አፈቅራችኋለሁ ያላችሁ ሰው ነገ ላይ ጠላታችሁ ሊሆን ይችላል። ግን እናንተ ትላንትና የነገራችሁን ቃል በጆሮአችሁ ላይ ያቃጨለ እንዴት ይሄማ ሊሆን አይችልም፣ አፈቅርሃለሁ፣ አፈቅርሻለሁ ይለኝ ነበር ትላላችሁ አይደል? ምናልባት ያኔ ውሸቱን ሊሆን ይችላል፣ ወይ ደግሞ የሆነ ስሜት ተሰምቶት እንደሚያፈቅራችሁ አስቦ ሊሆን ይችላል። ቢያፈቅራችሁ ያ ሰው ጥሏችሁ አይደለም። የሚያፈቅራችሁ ሰው በምንም ሁኔታ በማንኛውም ጊዜ እናንተን አይተው ሞት እንጂ። ምክንያቱም ከእርሱ በላይ እናንተን ያስቀድማል። እመኑ። ቃሉን የትላንትናውን አታስታውሱ። ዛሬ የሆነውን እሱን አስቡ እንጂ ትላንትና የነገራችሁን ቃል እያመላለሳችሁ ራሳችሁን ጥሏችሁ በሄደው ሰው ላይ ተላካችሁ ወይም ተጣብቃችሁ ጊዜያችሁን አትፍጁ። እና ያ ሰው ጥሏችሁ ሄዷል አይደል? ጥሏችሁ ስለሄደ ሰው ለምን የምታስቡት? በጥሱ ሰንሰለቱን። ያንን ቃል ዛሬ ወዳደረገው ተግባር ቀይሩት። ቃሉ ሳይሆን እውነቱ ዛሬ ያደረገው ነው። ጥሏችሁ ሄዷል። በቃ አለቀ። ምንም ማድረግ አትችሉም።